ሰላም እንዴት ናችሁ? የዌብ ዴቨሎፕመንት ጉዟችንን እየቀጠልን ነው። በዚህ ትምህርት ውስጥ የጽሁፍ ማስተካከያ ታጎች፣ ቴክስት ፎርማቲንግ ታግስ እንደ ቢ፣ ስትሮንግ፣ አይ፣ ኢኤም እንመለከታለን። ይህ ፕሌሊስት ለእውቀታችሁ ትልቅ አስተዋጽኦ ያደርጋል ብዬ ስለማመን የእናንተ ድጋፍ ለኔ ትልቅ ትርጉም አለው። ስለዚህ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ቪዲዮን ላይክ በማድረግ እና ለጓደኞቻችሁ ሼር እንድታደርጉልኝ ከወዲሁ እጠይቃለሁ። ለጥያቄዎቻችሁ ፈጣን ምላሽ ለማግኘት ሀሳብ ለመለዋወጥ እና ከሌሎች የቴክኖሎጂ አድናቂዎች ጋር ለመገናኘት አዲስ የቴሌግራም ግሩፕ ፈጥሬያለሁ። ሊንኩን ከታች ባለው መግለጫ ሳጥን ወይም ዲስክሪፕሽን ቦክስ ውስጥ ታገኙታላችሁ። አሁን ወደ ትምህርታችን እንግባ። Okay, let's go. የጽሁፍ ማስተካከያ ታጎች ቢ፣ ስትሮንግ፣ አይ፣ ኢኤም። ወደ ኤችቲኤምኤል የጽሁፍ ማስተካከያ ዓለም ስንገባ ሲኤስኤስ ለስታይሊንግ ንጉስ ቢሆንም ኤችቲኤምኤል በቀጥታ በጽሁፍ ላይ አጽንኦት ለመስጠትና ስታይል ለመጨመር አንዳንድ መሰረታዊ ታጎችን ያቀርባል። እነዚህ ታጎች ቀላል ቢሆኑም ትርጉም ለማስተላለፍና የተሻለ የንባብ ተሞክሮን ለመፍጠር ወሳኝ ናቸው። ስለ ቦልድ፣ ስትሮንግ፣ አይ እና ኢኤም እያንዳንዳቸው ልዩነታቸውንና በአግባቡ እንዴት መጠቀም እንዳለብን እንመለከታለን። እነዚህ ታጎች ጽሁፍን ከማስዋብ ባሻገር ትርጉምንም ጭምር እንደሚያስተላልፉ ልብ ማለት ይገባናል። ቦልድ እና ስትሮንግን መረዳት። ሁለቱም ቦልድ እና ስትሮንግ ጽሁፍን ለማድመቅ ያገለግላሉ፣ ነገር ግን የተለያዩ ዓላማዎች ነው ያላቸው። ቦልድ ወይም ቢ የምንለው ታግ ምንም ተጨማሪ ጠቀሜታን ሳያመለክት የሰውን ትኩረት ለመሳብ ብቻ ያገለግላል። ለስታይሊንግ የምንጠቀመው ምርጫ አድርጋችሁ ማሰብ ትችላላችሁ። ስትሮንግ ይህ ታግ የጽሁፉን አስፈላጊነት፣ አሳሳቢነት ወይም ክብደቱን ወይም ደግሞ አስቸኳይ መሆኑን ያመለክታል። የስክሪን አንባቢዎች ነው ስክሪን ሪደርስ በስትሮንግ ታግ ውስጥ ያሉ ጽሁፎችን በተለየ መንገድ ያነባሉ። ይህም ጠቀሜታውን በደንብ ያጎላል። ለምሳሌ የቢ ታግ ምሳሌዎችን እንመልከት። የፕሮዳክት ዲስክሪፕሽን እየጻፋችሁ ነው ብላችሁ አስቡ እና የጻፋችሁት የፕሮዳክት ዲስክሪፕሽን ደግሞ ይሄኛው ነው፣ ፓራግራፉ ማለት ነው። ከዚች ጋር እንደምትመለከቱት the new super blender 3000 is ብላችሁ በቦልድ ታግ ውስጥ እናስቀመጣችሁ ማለት ነው። the fastest blender on the market it can crush ice in seconds። ይችኛዋን ስቴትመንት ምን አደረጋችሁ ማለት ነው? በቦልድ በሚል ታግ ውስጥ አስቀመጣችሁት ማለት ነው። ስለዚህ ምንድነው የተጠቀምነው ቦልድ ታግ ምንድነው ማለት ነው? ቁልፍ ሽያጭ ነጥብን፣ የምርቱን ፍጥነት ለማድመቅ እንጂ እጅግ በጣም አስፈላጊው ባህሪው የፕሮዳክቱ እጅግ በጣም አስፈላጊው ባህሪው ይሄ ነው ማለት አይደለም። ሌላ ምሳሌ እንመልከት። ከታች የምትመለከቱት ኖት ብለን በቦልድ አስቀመጥ ነው። ፓራግራፍ የሚባለው ታግ ውስጥ ነው ቦልድ የሚለው ታግ ራሱ ያለው ማለት ነው። እና እቺ ኖት የምትለዋን ለማድመቅ ነው ቦልድ የሚለውን ታግ የተጠቀምነው ማለት ነው። ሶ always unplug the device before cleaning። እዚች ጋር ምንድነው ማለት ነው? ኖት ወይም ደግሞ ማስታወሻ የሚለውን ቃል ከቀሪው አረፍተ ነገር በአይነቱ ለመለየት ብቻ አገልግሏል ማለት ነው። ፕሪቪውን መመልከት እንችላለን። እንደምትመለከቱት ለስታይሊንግ ብቻ ነው የምንጠቀመው ኖትስ። ከዚህ በመቀጠል የስትሮንግን ኤግዛምፕሎች እንመልከት። የስትሮንግን ኤግዛምፕሎች በምንመለከትበት ሰዓት ልክ እዚች ጋር እንደምትመለከቱት ዋርኒንግ የሚለውን ነገር በምንድነው ያስቀመጥነው? በስትሮንግ ታግ ውስጥ ነው ያስቀመጥነው። ልክ እንደምትመለከቱት እዚች ጋር ዌብሳይቱ ላይ ስትመለከቱት ሁለቱም ተመሳሳይ ነገር ነው፣ ያው ቦልድ ስለማድረግ ነው የሚጠቅሙት፣ ግን ልዩነታቸው ልክ ቅድም እንዳብራራ ናቸው ነው ማለት ነው። ለዋርኒንግ የምንጠቀመው ምንድነው? ስትሮንግ የሚለውን ታግ ነው ለዋርኒንግ የምንጠቀመው። ስትሮንግ ታግ ጥቅም ላይ የዋለው ጽሁፉ ወሳኝ ማስጠንቀቂያ ስለሆነ ነው።
እዚህ ጋር የምትመለከቱት ጽሁፍ ይሄ ጽሁፍ ወሳኝ ማስጠንቀቂያ ስለሆነ በምን ጻፍ ነው ማለት ነው? በስትሮንግ ጻፍ ነው። ዋርኒንግ የሚለውን በስትሮንግ ጻፍ ነው ማለት ነው። በቦልድ ብቻ ብንጽፈው ኑሮ ምንድነው ማለት ነው? ጀስት ለስታይሊንግ ብቻ እየተጠቀምነው እንደሆነ ነበረ የምናስበው ማለት ነው። ወይም ደግሞ ዌብሳይቶች ኦር ስክሪን ሪደርሶች ኮንሲደር የሚያደርጉት ለስታይሊንግ እንደሆነ ብቻ ነበር። ስትሮንግ የሚለው ካለ ግን የጉዳዩን አሳሳቢነት ጭምር ስክሪን ሪደሮች እና ዌብሳይቶቻችን እንዲረዱት ያደርጋል ማለት ነው። ጽሁፍን ከማድመቅ ባሻገር የመልእክትን አሳሳቢነት ለማስተላለፍ ጭምር ምን ተጠቅመናል ማለት ነው? ስትሮንግ የሚለውን ታግ ተጠቅመናል ማለት ነው። ሌላ ምሳሌ our companies strong ብለን ምን አስቀመጥን ማለት ነው? ሚሽን is to provide the best blending experience for everyone. ለእያንዳንዱ ሰው ቤስት ነው የሚባለውን ብሌንዲንግ ኤክስፒሪየንስ ምን ማድረግ ነው ማለት ነው? የካምፓኒያችን ሚሽን እሱም ፕሮቫይድ ማድረግ ነው። ሚሽን የሚለው ስትሮንግ የተጠቀምነው የካምፓኒያችን ዋና አላማ ሚሽን የሚለውን ነገር በምን ተጠቀምን ማለት ነው? በስትሮንግ በሚል ታግ አስቀመጥ ነው። ያ ማለት በጣም አስፈላጊው ፓርት ነው ማለት ነው። የዚህ ፓራግራፍ በጣም አስፈላጊውን ፓርት ምን አልነው ማለት ነው? በስትሮንግ አስቀመጥ ነው ማለት ነው። ልክ ስክሪኑ ላይ እንደምትመለከቱት የቦልድ እና ስትሮንግ ታጎች ልዩነትን በትክክል ማየት ትችላላችሁ ማለት ነው። ይህንን ቴብል በቴሌግራም ቻናል ላይ ለቀዋለሁ፣ እዛ ገብታችሁ መመልከት ትችላላችሁ ማለት ነው። ከዛ ሲቀጥል ደግሞ አይ እና ኢኤምን መረዳት ወይም ደግሞ ኢታሊክ እና ኤምፋሲስን መረዳት ከቢ እና ስትሮንግ ጋር በተመሳሳይ አይ እና ኢኤም ጽሁፍን አጣጣፊ ወይም ደግሞ ኢታሊክ ያደርጋሉ። ነገር ግን የተለያዩ ዓላማ ነው ያላቸው። ኢታሊክ ወይም ደግሞ አይ የምንላት ታግ በተለዋጭ ድምፅ ወይም ስሜት ውስጥ ላለ ወይም ከመደበኛ ጽሁፍ ውጪ ለሆነ ጽሁፍ ያገለግላል። ይህ እንደ ቴክኒካዊ ቃላት፣ የውጭ ቃላት ወይም የገጸ ባህሪያት አስተሳሰብ ያሉ ነገሮችን ሊያካትት ይችላል። ኢኤም ወይም ኤምፋሲስ ይህ ታግ አጽንኦት፣ ጭንቀት፣ ውጥረት ወይም ጠቀሜታን ያመለክታል። ጽሁፉ በተለየ ድምፅ ቃና መነበብ እንዳለበት ይጠቁማል። የኢታሊክ ኤግዛምፕልን እንመልከት። The Latin name for the red maple is Acer rubrum. Acer rubrum. እዚች ጋር ኤሰር ረብረም ሳይንሳዊ ስም መሆኑን ለማመልከት እና አካባቢው ላይ ካሉ ጽሁፎች ለመለየት ጥቅም ላይ ውሏል ማለት ነው። አይ የሚለው ኢታሊክ የሚለው እዚህ ጋር ካሉት ሰራውንዲንጉ ላይ ካሉት ጽሁፎች ለመለየት ኤሰር ረብረም የሚለው ሳይንሳዊውን ስም ለማመልከትና አካባቢው ላይ ከዚህ ኤሰር ረብረም ከሚለው ጽሁፍ አካባቢ ላይ ካሉ ጽሁፎች ለመለየት ምን ተጠቅመናል ማለት ነው? ኢታሊክስ ታግ ተጠቅመናል። አይ የምትለዋን ታግ ተጠቅመናል ማለት ነው። ልክ እዚች ጋር እንደምትመለከቱት ማለት ነው። ልክ እዚች ጋር እንደምትመለከቱት እንደዚህ ማለት ኢታሊክስ ማድረግ ነው ዋና ዓላማው ማለት ነው። ከዛ ሲቀጥል ሁለተኛ ላይ she thought to herself I really need a super blender 3000. በዚህኛው ምሳሌ ላይ ደግሞ አይ የታሪክ ወይም ደግሞ የገጸ ባህሪውን ውስጣዊ ሀሳቦች ለማሳየት አገልግሏል ማለት ነው። እንደምትመለከቱት በኮት ውስጥ የተቀመጠው ጽሁፍ ማለት ነው የገጸ ባህሪዋን ንግግር እንደዚህ አድርጎ ለማስቀመጥ ኢታሊክስን እንጠቀማለን ማለት ነው። ሀሳቦቿን የተለያዩ ገጸ ባህሪዎች ሀሳባቸውን ለመግለጽ የምናስቀምጠው በዚህ ይሆናል ማለት ነው። ወደ ኤምፋሲስ ወይም ደግሞ ኢኤም የሚለው ታግ ስንመጣ ልክ እዚህ ምሳሌ ላይ እንደምትመለከቱት ኢኤም ታግ በእውነት የሚለውን ቃል ለማጉላት ጥቅም ላይ ውሏል። ይህም ለእረፍት ጊዜ ያለውን ከፍተኛ ፍላጎት ያሳያል ማለት ነው። ለቫኬሽን ያለውን I really need a vacation አይደል የሚለው ለቫኬሽን ያለውን ከፍተኛ ፍላጎት አጉልቶ የሚያሳየን ምን የሚለው ታግ ነው ማለት ነው? ኢኤም የሚለው ታግ ነው ማለት ነው። ኢኤም የሚለው ታግ ነው ማለት ነው። ሁለተኛ ምሳሌ ላይ ተናጋሪው
ብሌንደሩን ለመጠቀም ያለውን ፍላጎት ያጎላል። ብሌንደሩን ለመጠቀም ያለውን ፍላጎት ያጎላልናል ማለት ነው። I'm going to use it ይላል ማለት ነው። So are you going to use the Super Blender 3000 or are you gonna let it collect dust? I said I'm going to use it. So ብሌንደሩን ለመጠቀም ያለውን ፍላጎት በደንብ አድርጎ ያንጸባርቃል ማለት ነው። So I'm going to use it ልክ እንደምትመለከቱት ማለት ነው። ስለዚህ የኢታሊክስ ወይም ደግሞ የአይ እና ኢኤም ልዩነት ስክሪኑ ላይ በቴብሉ ስክሪኑ ላይ የምትመለከቱት ይሆናል ማለት ነው። ይህንን ቴብል ቴሌግራም ግሩፕ ላይ አስቀምጠዋለሁ፣ ገብታችሁ ማየት ትችላላችሁ፣ ወይም እዚህ ፖዝ አድርጋችሁ ቪዲዮን መመልከት ትችላላችሁ ማለት ነው። ተደራሽነት አክሰሲቢሊቲን በተመለከተ እነዚህ ታጎች መሰረታዊ ፎርማቲንጎችን ቢሰጡም ተደራሽነትን ማስታወስ ወሳኝ ነው። የስክሪን አንባቢዎች ስትሮንግ እና ኢኤምን እንደ ጠቀሜታ እና አጽንኦት ምልክቶች ይተረጉሟቸዋል። እነዚህን ታጎች በትክክል መጠቀም የአይነ ስውራን ተጠቃሚዎች የይዘቱን ትክክለኛ ትርጉም እንዲረዱ ያረጋግጣል። ቦልድ እና አይ ለስታይሊንግ ዓላማዎች ብቻ ከመጠቀም ተቆጠቡ። የጽሑፉን ገጽታ ብቻ መለወጥ ከፈለጋችሁ ምንም የተለየ ትርጉም ሳያስተላልፍ ሲኤስኤስን ተጠቀሙ። ወደፊት በሚኖሩን ትምህርቶች ሲኤስኤስን በጥልቀት እንመለከታለን። ታጎችን ማጣመር ኮምባይኒንግ ታግስ ለተደራራቢ አጽንኦት እነዚህን ታጎች ማጣመር ትችላላችሁ። ለምሳሌ ፓራግራፍ ታግ ውስጥ ስትሮንግ፣ ከዛ ኢኤም ተጠቅመን ኢምፖርታንት፣ ከዛ ቢውልድን ተጠቅመን እንደገና do not attempt to blend rocks in the Super Blender 3000 ስትሮንግ ለመላው ሐረግ አስፈላጊነት ያጎላል። ኢኤም አስፈላጊ የሚለውን ቃል ያጎላል እና ቢ ደግሞ አትሞክሩት የሚለውን በምስል ያደምቃል ማለት ነው። በምስል ያደምቅልናል ማለት ነው። የዘመናዊ አጠቃቀም እና አማራጮች ቢ እና አይ አሁንም ትክክለኛ የኤችቲኤምኤል ታጎች ቢሆኑም ዘመናዊ የዌብ ልማት ለስታይሊንግ ሲኤስኤስን መጠቀም ይመረጣል። ስፓን ታግ ከሲኤስኤስ ክላስ ጋር ተያይዞ በጽሁፋችሁ ገጽታ ላይ የበለጠ ተለዋዋጭነትና ቁጥጥርን ይሰጣል። ወደፊት በሚኖሩት ትምህርቶች ስፓን እና ሲኤስኤስን በጥልቀት እንመለከታለን። ሆኖም አሁን ላይ ያሉ ኮዶችን ለመረዳት እና የዌብ ልማትን ታሪካዊ ዳራ ለመረዳት ቢ እና አይ ማወቅ አሁንም አስፈላጊ ነው። በቀጣይ ትምህርታችን ውስጥ መረጃን በተደራጀ መንገድ ለመዘርዘር ወሳኝ የሆኑትን ዝርዝሮች ኦኤል፣ ዩኤል እና ኤልአይ እንማማራለን። ዛሬ የተማራችሁትን የጽሁፍ ማስተካከያ ታጎች ዝርዝሮችን እንዴት የበለጠ ማራኪና ትርጉም ያለው ማድረግ እንደምትችሉ አስቡበት። እኛ አርቲክል፣ አሳይድ፣ ናብ፣ ሂደር እና ፉተር የመሳሰሉትን የሴማንቲክ ኤችቲኤምኤል ታጎችንም በጥልቀት እንመለከታለን። የስትሮንግ እና ኢኤም ታጎችን የትርጉም ጠቀሜታ መረዳት ይዘታችሁን ትርጉም ባለው መንገድ ለማዋቀር የሴማንቲክ ኤችቲኤምኤልን የመጠቀም አስፈላጊነት እንድትረዱ ይረዳችኋል። ዛሬ ቢ ስትሮንግ፣ አይ፣ ኢኤምን መጠቀም ለጽሁፋችሁ መሰረታዊ አጽንኦትና ስታይል የመጨመር እውቀትን ታጥቃችኋል። የእነዚህን ታግስ ትርጉም በመረዳት ኮዳችሁን ይበልጥ ተደራሽና ትርጉም ያለው እንዲሆን ማድረግ ትችላላችሁ ማለት ነው። በሚቀጥለው ሌሰን እንደተነጋገርነው መረጃን እንዴት በዝርዝር መረጃዎችን እንዴት ማስቀመጥ እንደምንችል ኦኤል፣ ዩኤል እና ኤልአይ እንቃኛለን። የዌብ ዴቨሎፕመንት እና ሌሎች የቴክኖሎጂ እውቀቶችን ከባዶ እስከ ከፍተኛ ደረጃ በአማርኛ ለመማር ከፈለጋችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ እና ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙ ሰዎች እንዲደርስ ላይክ በማድረግና ሼር እንድታደርጉልን በትህትና እንጠይቃለን። ድጋፋችሁ ለኔ ትልቅ ትርጉም አለው። የበለጠ መወያየት፣ ጥያቄዎችን ለመጠየቅና አዳዲስ መረጃዎችን ለማግኘት አዲስ የቴሌግራም ግሩፕ ፈጥሬያለሁ። አሁኑኑ እንድትቀላቀሉን ጋብዛለሁ። ሊንኩን ከዚህ ቪዲዮ መግለጫ ስር ወይም ዲስክሪፕሽን ቦክስ ውስጥ ታገኙታላችሁ። እስከዚያ ድረስ መልካም ጊዜ። በሚቀጥለው ቪዲዮ እንገናኝ።